ሄሎ ወይ ኤርፖርት የት ነው ያስቀመጥሽው? እንጃልሽ ፈልጊው ነው ምን አቅልሻለሁ ታዲያ። እሺ የት ሆነሽ ነው? ስራ ላይ ነኝ። ስራ ጀመርሽ እንዴ? አዎ ነገሩ ሰሞኑን ብር በብር ሆነሻል። አሎ ቆይ በቃ ደውልልሻለሁ አለቀኝ መጣሽ። እሺ በቃ ስላይነ ብርሃን እያያችሁ አትለፉኝ። ስላይነ ብርሃን ያንቺን የመሰለሽ ልጅ ለዚህ ነገር መዳረጓ በጣም ያሳዝናል። የኔ ወንድም ስላይነ ብርሃን የኔ ጉድላት ምን ሆነሽ ነው ግን? ይሄ ነው ስራው። ምን አጋጥሞሽ ነው? እስኪ አጫውሽ። አይኖች አያዩ ብርሃን የላቸው። ለነገሩማ በሌላ ስራ እንደዚህ ብር በብር አትሆኝም። በልጅነቴ ድሮ አጥቻቸው። እቺንማ ጉድ ነው ሰራት። ሰማኝ አልወድም በእናትሽ ውሻ እፈራለሁ። ውሻ አይኖች አያዩ ብርሃን የላቸው። በልጅነቴ ድሮ አጥቻቸው። ቆይ ምንድነው? ውሻ መሰለኝ። አቺ ታያለሽ እንዴ? ሰራውልሽ እንደ አንቺ አይነት አጭበርባሪ በዝቶ ነው መረዳት ያለባቸው ሳይረዱ የሚቀሩ። አይኖች አያዩ ብርሃን የላቸው። በልጅነቴ ድሮ አጥቻቸው ነበረኝና ለዛ ነው አጣድፌ የጠራሁሽ። ምንድነው የምታወራኝ? እኔ አፍቅሬሻለሁ እና ፍቅረኛዬ እንድትሆኝ እፈልጋለሁ። እኔ አሁን ላይ እንኳን ፍቅረኛ መያዝ አላስብም፣ ግን ከፈለክ ቤስት ፍሬንዶች መሆን እንችላለን። ስልህ ከፈለክ መሳሳም እንችላለን ማለቴ ከፈለክ ግንባሬን፣ ከፈለክ ጉንጬን፣ ከፈለክ ካገጬን፣ ከፈለክ አፍንጫዬን፣ ከፈለክ ደግሞ ከንፈሬ ደግሞ ከፈለክ አብረን መዋልም እንችላለን። ከፈለክ ደግሞ አብረን ማደርም እንችላለን። ካደርን አይቀር ደግሞ ተያያዥ ጉዳዮችንም ማድረግ እንችላለን። እሺ እኛ ምንድነው? ቤስት ፍሬንድ። ምንድነው? ቤስት ፍሬንድ። ቤስት ፍሬንድ ተስማማ። የኔ ቤስት ፍሬንድ ታዲያ አብረን ነው የምንኖራለን። ቤስት ፍሬንድ ቤስት ፍሬንድስ ፎርኤቨር። የኔ ጌታ እቺን የመሰለሽ መኪና ለኔ መስጠት ያቅታል። ለነገሩ በየትኛው እድል እንደው ባሰጠኝ እንኳን ሊፕስቲክ ልቀባበት እንጂ። ሄይ ሃይ መኪና ይወድሻል? ከመኪናው በላይ ደግሞ አንተ። ይሄ ውበት የመጣው በዚህ መኪና ማግኘት ነው። እንዴት ባክ? በዚህ መኪና ስትይዚ ፀሐይ ነካሽ ትቀያለሽ አይደል? ምቾት ብቻ ነች በቃ ትፋፊያለሽ። ምን እሱ ብቻ እንደማየው ከሆነ ደግሞ ታፈረጥማለች። እስቲ ምና ሳውና አላት ነው ቆምልሽ። ታድለች። እቺ መኪና ለመግዛት በጣም ለፍቻለሁ፣ ግን አንቺን የመሰለሽ ቆንጆ ለማግኘት በለፈውበት ልክ አይሆንም። አታክ ማሚ እኮ ለሹፍር ነው የቀጠረች እኔን ከትምህርት ቤት እንድታመላልስ እንጂ ሴቶችን እንድፈጅበት አይደለም። ይቅርታ እኔም ቤት ንክፈች። ስሜንች ቤስኪ ሀቤስኪ ሀ ማለትሽ ሞኝነትሽ ነጭ አሞራ ሲጎትትሽ ድንጋይ አምጪ ልፈንክትሽ ሞኝ አገኘው ብላ ልበላ ለማን ፈልቆ ፈለደበንዲራ ማላወያ ራን ምንሽ ነው? ምን ባክሽ ቆንጆ መሆን እኮ መከራ ነው ማለት ባክሽ። ምን የሰፈሩ ጎረምሳ ባየኝ ቁጥር ካላገባዎች ብሎ እኔ ማሯሯጥ አልሰራው። እውነት ሙይ ስልሽ ኧረ እዛው ራስሽ ሙጪ። እስቲ ነይ ዞር በይና ሜዳ ለሜዱን አረጋግጭልኝ። ነይ ኡፍ ያንቺ ጣጣ ደግሞ አያልቅ። ዞር በይ። ኧረ ማንም የለም። እርግጠኛ ነሽ? አሁን መውጣት ትችያለሽ። ብሬና ሰጭኝም አንቺ ሳክሳም በየሰፈር መልሽ። እዚህ ከዚህ እኔ ባልሰራልሽ ሰው አይደለም። አንተ ደግሞ ዶሮ አሻገር ሄደህ ለመክፈል ተፍ እያልኩ ነው። እየቀለድሽብኝ ነው? ኧረ አልቀለድኩም። በኢትዮጵያ በቴሌግራም ትልቁ የጌሚንግ ፕላትፎርም የሆነው ሁሉ ጌምስ 5 ሚሊዮን ብር እያንበሸበሸ እኮ ነው። ምንድን ነው የምታወሪው? እንዴ በኢትዮጵያ ለመጀመሪያ ጊዜ ቺክን ሮርስ የተሰኘውን ጌም ያስገባ ሲሆን እየተፍታታ ብዙ ብር መስራት ትችላለህ። እንዴት? ቴሌግራም ላይ ሁሉ ጌምስ ብለህ መግባት ትችላለህ፣ ወይም ደግሞ ባዮ ላይ ሊንኩን ማግኘት ትችላላችሁ። ዶሮ ነው ያመላሽ። እስኪ ብር አበድሪ። አራራፊ አንድ ሴትዮ የሚሰማሽም ጥሩ አይደለም። ምን ችግር አለው ካልሽ ብታበድሪ? ከኔ ከታናሽሽ ብር መጠየቅ አያሳፍርሽም? አያሳፍረኝም። ገንዘብ መስራት ትፈልጊያለሽ? አዎ። እንዴት? ተከተኝ። ልንዘርፍ ነው? ስንግልሽ
ዳቦ ግዛልኝ። አሁን የሴት ዳሌ ስትከተል እንደነበር ልንገራት ወይስ ሁሉን ታውቃለህ? ያመሌ ጉድ ሰርቶኝ ነበር። ምን ጊዜም ቢዝነስ ማለት የሰውን ድክመት ማወቅ ነው። እሺ ሻው ምን ብላት ነው እሺ የምትለኝ? ባካታላት እንደ ወንድ ቆፍጠን በል። ቆፍጠን ማለቱማ መች ከበደኝ። እሷን ሳይ ግን ወንድነቴ ከዳኛል። አፈር ብላ መጣች ሂዳራት ልሂድ? አዎ ልሂድ። እርግጠኛ ነሽ? ሂድ በአንተ ነፈስ። ደህና ነሽ? ሄይ ቤቢ ምንድን ነው እሺ? ምን ያሞላፍጥሻል? ሶሪ ካም አገን። አይ እሱ ፈልጎሽ ነበር። አንቺ ሁበይ አንቺ አይ እንዴት ነሽ? I'm good. Do I know you? ቃሎቹን አትፍራቸው፣ ርግጥ አድርገሽ አውሪያቸው። Are you guys fine? አውራ እንጂ አውራ። ላንቺ ያለኝ ቦታ በጣም ሰፊ ነው። OMG ለኔ ቦታ አለ? አዎ በጣም ትልቅ ቦታ። ወይኔ አንተ አትቀድድ፣ ለኔ መሬት አለክ? ስንት ካሬ ቦታ ነው ለኔ ያለ? ለነገሩ ምንም ቢሆን ችግር የለውም። ኧረ ተረጋጊ። ላንቺ ያለው ቦታ መሬት መስሎሽ ነው? እና ደፋር መሬት ቢኖረንማ እዚህ አንድ ሰፈር ድንጋይ ምን እናሞቃለን? መሬት ቢኖረኝ ተወደኝ ነበር ማለት ነው? አይገርምም? እቺ የመሬት ዲጋ መሬት ቢኖርህማ ወደድኩ ብላ ልበላ። ምን አለ መሬት በኖረኝ? እናንተ ደግሞ ጮሌ ያለ